ሰላም ቤተሰብ አሚና ኪችን ነኝ። እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ በጣም ብዙ መብቴ የተገኘለት ያገኘውለት የተጠቀምኩለት ቀላል ነገር አይደለም። አንድ ነገር ተጠቅመን ለውጡን አይተን ነው ሚዲያ ላይ የምናቀርበው ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ ማለት ነው። ይጠቅመኛል ለኔን በጣም ወሳኝ ነገር ስለሆነ ነው። ቤተሰብ የሆናችሁኝ ደግሞ አበረታቱኝ ማለት ነው። ላይክ ሼር ኮፒ ሊንክ አድርጉልኝ። ወደ አጠቃቀሙ ሲሄድ በጣም በቤት ውስጥ ማጣት የሌለብን ነገሮች እኔ እስካሁን ምን አለ ባወኩት ነው ያልኩት። ተጠቅመን ማየትና መስማት አንድ አይደለም። እኔ ተጠቅሜ ለውጡን አይቼ መብቴ ስላገኘሁበት ነው ለእናንተ ይዤ የመጣሁት። ብዙ መድኃኒት ወስጃለሁ፣ ብዙ ህክምና አድርጌያለሁ። በጣም በቃ ግራ ሁሉ ገብቶኝ ነበረ። እሱ ምንድነው? ሁለት አይነት ነገር ናቸው ማለት ነው። ማርና ቀይ ሽንኩርት። ማር ንጹህ ማር እናዘጋጃለን። ቀይ ሽንኩርቱን እንፈጨዋለን ወይም ፈቀፍቀዋለን። እናንተ በተመቻችሁ መልኩ ታጣሩታላችሁ። ውሃውን ነው የምንፈልገው ውሃው ነው ፓርቱ ውሃ። ከዛን ከማሩ ጋር እንቀላቅለዋለን ማለት ነው በደንብ አድርገን። እኔ ሁለት ነው የተጠቀምኩት። እናንተ ሶስትም ሁለትም አርጋችሁ በርከት ማድረግ አለባችሁ። ቀላቅላችሁት ከማሩ ጋር አስቀምጣችሁ ሁሌ ጧጧት በባዶ ሆዳችሁ። እሱ የሚጠቅመው ለምንድነው? የጠቀመኝ ለሳል ደረቅ ሳል ላለባችሁ፣ አላርጂክ አሳሲያ ኢንፌክሽን ላለባችሁ በጣም አሪፍ ነው። በጣም ለጉበት ለብዙ ነገር እኔ ጠቅሞኛል። በጣም ነበር ሳል ያለብኝ፣ በጣም ልቤን ያፍነኝ ነበር። በጣም ጠቅሞኛል ለብዙ ነገር። ለውጥ አይቼበታለሁ። ሞክሩት። ሁለተኛ ደግሞ ነጭ ሽንኩርት። ሁለቱን ነው እንግዲህ የምጠቀመው በተከታታይ ሁሌ ጧጧት በባዶ ሆዴ። ነጭ ሽንኩርቱም ይሄው ለብዙ ነገር ይጠቅማል። ብዙ ነገር ሰርች አርጋችሁ ብታዩ ራሱ ገብታችሁ ጉግል ላይ ብዙ ነገር ተማሩበታላችሁ። ያላወቃችሁት ነገር ታዩበታላችሁ። እኔ የጠቀመኝ እውነት ለእናንተ የሚጠቅማችሁ ማለት ነው። መብቴ ስላገኘሁበት ነው። ነጭ ሽንኩርቱንም እንደዛው በባዶ ሆዴ ጧጧት ከውሃ ጋር ነው የምወስደው። በባዶ ሆዴ ምናልባት እንትን ልትሉ ትችላላችሁ፣ እስክትለምዱት ነው። አንድ እናዘጋጃለን። አንዱን 3 ቦታ 2 ቦታ ወይ 4 ቦታ ቆርጠን እኔ የምጠቀመው ሁሌ አንዳንዱ ነው። እሺ ጧጧት በባዶ ሆዴ ያለ ማቋረጥ በቃ ኖርማል መድኃኒት ያድርገዋለሁ ማለት ነው። ከዛም በውሃ ጠጡታላችሁ ቆራርጣችሁ ማለት ነው። በጣም ነው መብቴ የምታገኙበት። እሱም ለጉበታችን፣ ለጤንነታችን፣ ለሰውነት፣ ለብዙ ነገር ለሆድ በቃ ሙሉ ነገር ያካተተ ነው ከምላችሁ በላይ። ለካንሰር ለምሳሌ አሁን በካንሰር ብዙ እህቶቼ እየተሰቃዩ ነው። ከእንደዚህ አይነት ነገር ይጠብቀን። ያ ነገር እንዳይሆን ራሱ መፍትሄ ይሰጣል ማለት ነው። እሺ ከምር እኔ በጣም ነው የተጠቀምኩበት። አላርጂክ ላለባችሁ፣ እንደዚህ ሳል ላለባችሁ እኔ በቃ ያለ ማቋረጥ አላርጂክ ሳል አለብኝ። ምግብ ስለምሰራ ያልተስማማኝ ምግብ መሰራው ጭስ የሱ ነው አላርጂክ የሆነብኝና ኢንፌክሽን ሆኖብኝ በጣም ተሰቃይቼ ነበረ። አልሐምዱሊላህ በዚህ መብት ያግኝቻለሁ። ያልወሰድኩት መድኃኒት ያልሄድኩበት ሐኪም ቤት ብሬን በሱ ነው የጨረስኩት። አልሐምዱሊላህ በእንደዚህ አይነት ነገር ራሴን እየተከላከልኩ ነው። ጠቅሞኛል። ይጠቅማችኋል። እውነት ሞክሩት። በተለይ አረብ ሀገር ያለን እህቶቼ በብዙ ነገር ሳል አለ። ደረቅ ሳል ሊኖርብን ይችላል። ያለ ማቋረጥ ሳል ሊኖርብን ይችላል። ኢንፌክሽን ሊኖርብን ይችላል። አላርጂክ ሊኖርብን ይችላል። ይሄንን ነጭ ሽንኩርቱን ጧጧት በባዶ ሆዳችሁ ተጠቀሙት። ማሩን ጧጧት በባዶ ሆዳችሁ በቀይ ሽንኩርት እያረጋችሁ ንጹህ ማር እንደዚህ አርጋችሁ ተጠቀሙ። ሁሌ ያለ ማቋረጥ ተጠቀሙት። ሁሌ በቃ ይሄ ከቤታችሁ ውስጥ እንዳታጡት። ቀይ ሽንኩርት አርጋችሁ በማር እያደረጋችሁ ተጠቀሙ። ለብዙ ነገር መብቴ ታገኙበታላችሁ። እኔ ጠቅሞኛል። ከጠቀመኝ እንግዲህ የትኛው እንደሆነ ነግሬያችኋለሁ። እናንተም ደግሞ ተጠቅማችሁ ከኔ የተሻለ ደግሞ ጥቅም ልታገኙበት ትችላላችሁ። በአጠቃላይ ለብዙ ነገር መድኃኒት ነው። በጣም ለብዙ ነገር እውነት ነው የምላችሁ። እንደ ቀላል እንዳታዩት። እኔ ጠቅሞኝ ነው እሺ ጊዜው ሲጄ እስከዛሬ ድረስ ለመጀመሪያ ጊዜ ስሰራው ማለት ነው። ለምን ተጠቅሜ አይቼ መናገር ስላለብኝ። አሁንም ሁሌ የማላቋርጠው ነገር ከቤቴ የማላጣው ነገር እነዚህ ናቸው። ስራዬ ቦታ ሰርቼ እንደዚህ ነው የምጠቀመው። እቤቴ ሁሉ አዘጋጅቼ ቁጭ ነው የማደርገው። እረፍት ስወጣ ራሱ እጠቀማለሁ። ያለ ማቋረጥ ነው የምንጠቀመውና በጣም መብቴ እናገኛለን። ብዙ ብር ሐኪም ቤት
መፍትሄ ያላገኘንበት በቤታችን ውስጥ እንደዚህ መፍትሄ ልናገኝ እንችላለን። በሰበቡን አላህ የሚጠቀምብን። በተለይ አረብ ሀገር ያላችሁ እንደኔ እህቶቼ ራሳችሁን ጠብቁ። እንደውም ብዙ እህቶቼ ቲክቶክ ላይ ራሱ ትጠይቁኛላችሁ። ብዙ እህቶቼ ሳል አለማቋረጥ አለብኝ አላርጂክ አለ ምን ላርግ ትሉኛላችሁ። በዚህ አጋጣሚ ቲክቶክ ላይም ገብታችሁ ፎሎ አድርጉኝ። ቲክቶክ ላይም አበረታቱኝ፣ እየሰራሁ ነው እዛ ላይ ማለት ነው። እና ይሄንን ነገር ያለማቋረጥ ሰርታችሁ ቤታችሁ ውስጥ ሁሌ ተጠቀሙት። ሌላ የምጠቀመው ነገር አለ ደግሞ እሱንም ደግሞ አመጣላችኋለሁ ማለት ነው። በእርግጥ ማስክ ክሬም ነው የምሰራው። እንግዲህ ማስክም ክሬም እየሰራው ነው፣ አልተውኩም። ይኸው ለውጤንም እያየሁት ነው። እና ማስኩንም ክሬሙንም ተጠቀሙት። የምንችለውን ሼር ማድረግ የምናውቀውን ደግሞ እንደዚህ ማሳወቅ ትልቅ ነገር ነው። ለአንድ ሰው ሊጠቅም ይችላል። የምንችለውን ነገር ሁሉ አምነንበት ጥቅሙን አይተን ሚዲያ ላይ ስናወጣው ደስ ይላል። ሚዲያ አጠቃቀሙን ካወቅንበት በጣም አሪፍ ነው። ለአንድ ሰው ይጠቅማል ብዬ ነው። ከቤታችሁ እንዳታጡ ሰርታችሁ ተጠቀሙት፣ ይጠቅማችኋል። ሁሌ በባዶ ሆዳችሁ ሁለቱን ነገር ሳታቋርጡ ሁሌ ሳይሰለቻችሁ ኖርማል አድርጉና ተጠቀሙት፣ ይጠቅማችኋል። በሌላም ደግሞ እመጣለሁ ማለት ነው። ሌላ የምጠቀመውን ነገር አለ፣ እሱንም ሰርቼ አመጣላችኋለሁ። ኢንሻአላህ በርቱ፣ እርስ በርስ እንበረታታ። ሼር አድርጉልኝ፣ ላይክ ደግሞ አድርጉ፣ ይጠቅመኛል ማለት ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ፣ እንበረታታ እርስ በርሳችን ማለት ነው። የቻልኩትን ሁሉ እሰራለሁኝ፣ ጠቅሞኛል። ይህን ነገር ምን ነው በፊቱኑ ባወቅኩት እያልኩ ነው ማለት ነው። ያላወቃችሁ ደግሞ ተጠቀሙና ትነግሩኛላችሁ፣ ለውጥም ታያላችሁ። ኢንሻአላህ ለውጥ ማናይ ነገር የለም። ዋናው ፍላጎታችን ነው። ፍላጎት ካለን ከተጠቀምን ለውጥ ማየት እንችላለን። እሺ አይሰልቻችሁ። ለራሳችሁ በቤታችሁ ውስጥ እንደዚህ መድኃኒት መስራት ትችላላችሁ። በነገራችን ላይ እኔ በፊት አባቴ ማለት ነው ነጭ ሽንኩርት፣ ጥቁር አዝሙድ፣ ማር እያደረገ ያለማቋረጥ ይሰጠን ነበር። እሱን ያስታወስኩት። ነጭ ሽንኩርት በጣም አሪፍ ነው፣ ማርም አሪፍ ነው፣ ሞክሩት።